ሰላም እንዴት ናችሁ? ወደ የክላሲክ አርሰናል ተከታዮቻችን በሙሉ ዛሬ እንግዲህ የተለያዩ መረጃዎችን ይዘን መተናል። በተለይም የቀድሞ የማንቸስተር ዩናይትድ፣ የቼልሲ እንዲሁም ደግሞ የአርሰናል ሌጀንዶች ስለ አርሰናል ወቅታዊ ሁኔታ በተለይም ስለ ጉዳት እንዲሁም ደግሞ ስለተለያዩ ጉዳዮች አስተያየቶቻቸውን መስጠት ችለዋል። አሁን ስላለበት ስለ አርሰናል አቋም፣ ስለ አጨዋወቱ፣ ስለ ሚኬል አርቴታ የተለያዩ ሀሳብ አስተያየቶችን እየሰጡ ይገኛሉ። ሌላኛው ደግሞ ዝላታን ኢብራሂሞቪች ነው። ኢብራ ከዳብራ እንግዲህ የተለያዩ አስተያየቶችን ስለ አርሰናል መስጠት ችሏል። ምንድን ነው ያለው የሚለውን ጉዳይ እስከ መጨረሻው ድረስ በተከታተላችሁ የምታገኙ ይሆናል። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የሚሆነው የእንግሊዝ ብሔራዊ ቡድን የወጣት ተጫዋቾች አሰልጣኝ የሆነው ሊ ካርልስሌይ ስለ ማይልስ ሉዊስ ስኬሊ አስተያየቱን ሰጥቷል። ልምምድ ብታደርግም እንደ ጨዋታ ደቂቃ የሚሆን ነገር የለም። በብሔራዊ ቡድን ውስጥ ብዙ ደቂቃዎችን መጫወቱ ለአርሰናል ዝግጁ እንዲሆን አድርጎታል። አሁን አርቴታ ቢጠራው አንድ ወይም ሁለት ጨዋታ ሳይፈልግ ወዲያውኑ ገብቶ ለመጫወት ዝግጁ ይሆናል። ይህ ደግሞ በእንግሊዝ ብሔራዊ ቡድን እንዲጫወት ስላደረግነው ነው። አሁን ላይ 100% ለጨዋታ ፊት ነው የሚለን አስተያየት መስጠት ችሏል ሊ ካርልስሌይ። እንግዲህ እውነቱ ነው። በተለይም ሉዊስ ማይልስ ስኬሊ በተለይ 100% ፊት አይደለም ለጨዋታ ተብሎ ሲወቀስ የነበረ ተጫዋች እንደሆነ ይታወቃል። በተለያዩ ጨዋታዎች ላይ እሱን አሰልፈን በምንጫወትበት ሰዓት ላይ አጥቂዎች እጅግ በጣም እሱን የክንፍ ተጫዋቾች በጣም እንደሚጫወቱበት ይታወቃል። በተለይም በጣም ፍጥነቱ ቀንሷል፣ የመከላከል ብቃቱ እጅግ በጣም ወርዷል እየተባለ ይገኛል። ፊት ስላልሆነ ነው፣ ያው ጨዋታ ስላጠሩ ነው። በርካታ ጨዋታዎችን እረፍት አድርጎ በቤንች ላይ ተመልክተ ነው እንግዲህ በአንዴው ሚኬል አርቴታ ለጨዋታ ዝግጁሁን ያለው። ያንን ተከትሎ እንግዲህ አቋሙ እጅግ በጣም እንደወረደ ተመልክተናል። አሁን ላይ ግን 100% ፊት ሆኗል፣ ለጨዋታ ዝግጁ ነው የሚልን አስተያየት መስጠት ችሏል የእንግሊዝ ብሔራዊ ቡድን ወጣት ተጫዋቾች አሰልጣኝ ማለትም። ስለዚህም በቀጣይ ጨዋታ እንግዲህ ከፈለገው ሚኬል አርቴታ ሉዊስ ማይልስ ስኬሊ ዝግጁ ነው የሚልን አስተያየትን ነው መስጠት የቻለው። በቀጣይ እንግዲህ በሳውዛምፕተን ጨዋታ ላይ የሚሰለፍበት እድል ሰፊ ነው ማለት እንችላለን ሉዊስ ማይልስ ስኬሊ። ቀጣዩ አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፓትሪስ ኤቭራ ነው። አርሰናል ቀደም ሲል ምርጥ እግር ኳስ ይጫወት ነበር፣ ግን ምንም አያሸንፍም ነበር። ዘንድሮ ግን አርሰናል ቢያልፍልኝ ወይም ደግሞ ዋንጫን ቢያሸንፍልኝ ደስ ይለኛል። ጥሩ እግር ኳስ ባይጫወቱ፣ ጊዜ ቢያባክኑ ወይም ቢያታልሉ ግድ የለኝም። በማንኛውም ዋጋ የፕሪሚየር ሊግን ዋንጫ ማሸነፍ አለባቸው። አርቴታ የመጣው ሰውን ደስ ለማሰኘት ሳይሆን ዋንጫን ለማሸነፍ ነው። ይህ ማለት በቆሙ ኳሶች ላይ መተማመን ካለባቸው ያደርጉት። ትልልቅ ዋንጫዎችን ለማግኘት የክለቡን ቆንጆ አጨዋወት ዲኤንኤ ለጊዜው ወደ ጎን መተው ሊኖርብህ ይችላል። ትክክለኛ ስራ እየሰራ እንዳለ ይሰማኛል ሚኬል አርቴታ የሚልን አስተያየት መስጠት ችሏል ፓትሪስ ኤቭራ። እንግዲህ ከዚህ በፊት አርሰናል ኔትፍሊክስ ነው እያለ በጣም ሲያሾፍብን የነበረ የቀድሞ የማንቸስተር ዩናይትድ ተጫዋች እንደሆነ ይታወቃል። ኔትፍሊክስ ነው ሁሌ ተጓጓለ። ኔትፍሊክስ አይነት ሾው ነው። ሁሌም ቀጣዩ ሲዘን ምን ይሆናል፣ ቀጣዩ ዓመት ምን ያደርጋል፣ አንደኛው ይወጣል ትላለ። ነገር ግን ያጓጓህና ወደ ቀጣዩ ሲዝን እንድታዩ ያደርጋል። አሁንም ያጓጓህና ዋንጫውን አይበላም፣ ሲዝኑ አያልቅም፣ ከእንደገና ሌላ ሲዝን እንድጠብቅ ያደርግሃል። የኔትፍሊክስ ሾው አይነት ነው የሚልን አስተያየት ሰጥቶ ሲያሾፍብን እንደነበረ ይታወቃል። ነገር ግን አሁን ደግሞ አርሰናል በምንም ነገር ይሁን ዋንጫን ማሸነፍ ካለበት ያሸነፍ፣ መቼም ቢሆን አልተቸውም በዚህ አቋሙ የሚልን አስተያየት ሰጥቷል። እንግዲህ ይሄኛው ትክክለኛ አስተያየት ይመስለኛል። ምክንያቱም ደግሞ ሚኬል አርቴታ ወደ አርሰናል የመጣው ፍላይም ራይት የደረሰው እንግዲህ ቡድኖችን የተቃራኒ ቡድን ደጋፊዎችን ሊያዝናና አይደለም። ከእነሱ ክለብ ያጡትን አጨዋወት በአርሰናል ቤት እንዲደግም አይደለም የፈለጉት። ገባችሁ አይደል? የመጣው ሚኬል አርቴታ በቃ በማንቸስተር ዩናይትድ ያላገኙትን ደጋፊዎች አይነት አጨዋወት በሚኬል አርቴታ መጥቶ በአርሰናል ቤት እነሱን እያዝናና ለመጫወት አይደለም የመጣው። እነሱን ለማዝናናት አይደለም የመጣው፣ እኛን ለማስደሰት፣ እኛን ለማርካት፣ እኛ 22 ዓመት የጠበቅነውን ዋንጫ እንዲያሸንፍልን ነው እንጂ የመጣው ይህ አሰልጣኝ። ነገር ግን ሁለተኛ እየወጣ ነገር ግን ግሩም አጨዋወት እንዲጫወት አይደለም የምንፈልገው። ስለዚህ የሚካኤል አርቴታ ትክክለኛ ስራን እየሰራ እንዳለ እኛ ምስክሮች ነን። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ነው።
ሰዎች በአርሰናል ላይ ጥርጣሬ ያላቸው፣ እነሱ ግን አሁንም እያሸነፉና ሰውን ሁሉ እያበሳጩ ነው። በአንድ ወቅት ይህንን እድል ማለቱን አቆመን በትክክለኛ መንገድ እየሰሩ መሆኑን ማመን አለብን። አሁን ላይ ሚኬል አርቴታ ትክክለኛ ስራ እየሰራ ነው። በጣም አሪፍ አጨዋወት እየተጫወተ ነው ብዬ አስባለሁ። ምንም እንኳን የማይማርክ ጨዋታም ቢሆንም ነገር ግን ዋንጫን ለማሸነፍ እንደዚህ መሆን ግድ ይላል። ዴክላን ራይስ የዓመቱ ምርጥ ተጫዋች ነው ብዬ አስባለሁ። ምክንያቱም ደግሞ አርሰናል እዚህ እንዲደርስ ዴክላን ራይስ ዋነኛውን ሚና የተጫወተ ይመስለኛል። ጋብሪኤል ማጋሌሽንም በጭራሽ ልንዘነጋው አይገባም። እሱ ህይወቱን ለአርሰናል እንደሚሰጥ በተለያዩ ጨዋታዎች ላይ ተመልክተናል። እሱ እጅግ በጣም ግሩም ተጫዋች ነው። በቡድኔ እንዲኖሩኝ ከምፈልጋቸው ተጫዋች መካከል አንዱ ነው የሚልን አስተያየት መስጠት ችሏል። እጅግ በጣም የሚያስገርም ሲዝን ነው ሁለቱም እያሳለፉ የሚገኙት። እጅግ በጣም ይገባቸዋል ባይ ላይ ነው። በተለይ ጋብሪኤል ማጋሌሽ እንዴት ህይወቱ እንደሚሰጥ በተለያዩ ጨዋታዎች ላይ ተመልክተናል ሲከላከል። ዊሊያም ሳሊባ በተመሳሳይ ራይስን በተመሳሳይ በጣም ምርጥ ጊዜ ነው እያሳለፉ የሚገኙት። እነዚህ ተጫዋቾች ዋንጫ አይገባቸውም ነው የምትሉት? እስቲ በኮሜንት ላይ ያሳውቁኝ። እጅግ በጣም ዋንጫ የሚገባቸው እና የሚገባቸው አይደለም አንድ ዋንጫ 4-5 ዋንጫዎችን ማሸነፍ የሚገባቸው ተጫዋቾች እንደሆኑ አፌ ሞልቼ መናገር እችላለሁ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ነው። ስለ አጨዋወት ወይም ታክቲክ ማውራት ትችላለህ፣ እውነታው ግን አርሰናል በማያምር አጨዋወት ማሸነፍን ተምሯል። አንዴ ይህንን የተማረ ቡድን ደግሞ ለማቆም በጣም በጣም ከባድ ነው። አሁን ላይ አርሰናል ሁሉንም ዋንጫዎች የሚያሸንፍ አቅም አለው። የፍጻሜ ጨዋታም ደርሶ አሁን ላይ የሚሸነፍ ቡድን እንዳልሆነ ይሰማኛል። የባለፈው ዕለት የማንቸስተር ሲቲን ጨዋታ በሚገባ የተማሩበት ይመስለኛል። ከዚህ በኋላ ለፍጻሜ አንዴ ድረሱ እንጂ መቼም ቢሆን ወደኋላ የማያፈገፍጉ መሆኑን ከዚህ በኋላ መናገር እችላለሁ። ከዚህ በኋላ አርሰናልን የሚያስቆም ቲም ያለ አይመስለኝም የሚለን አስተያየት መስጠት ችሏል ሪዮ ፈርዲናንድ። እውነቱን ነው። እንግዲህ የባለፈው የፋይናል ጨዋታ መማሪያ ይመስለኛል። በተለይም በሻምፒዮንስ ሊግ ጨዋታ ላይ ከምንማር እንደዚህ በካራቦ ካፕ ጨዋታ ላይ ብንማር እጅግ በጣም ለኛ ይጠቅመናል። ከዚህ በኋላ ከፊት ለፊታችን የኤፍኤ ካፕም የሻምፒዮንስ ሊግም የፍጻሜ ጨዋታ አለን። በእነዚህ ጨዋታዎች ላይ ደግሞ በካራቦ ካፕ የተማርናቸውን ትምህርቶች በሚገባ እንደምንተገብር ያለምን ጥርጥር መናገር እንችላለን። ዊ ብሊቭ ኢን ሚኬል አርቴታ ዊ ብሊቭ ኢን አርሰናል። እንግዲህ እንደ ሁልጊዜው እንደምለው በጣም እምነት አለን በሚኬል አርቴታ፣ በቡድኑም እጅግ በጣም እንተማመናለን። በእርግጠኝነት ደግሞ የሰሩትን ስህተት በሚገባ አርመው ለቀጣዩ ጨዋታ እንግዲህ ዋንጫን ይዘው ወደ ኤምሬትስ እንደሚመለሱ ያለምንም ጥርጥር መናገር እንችላለን። እንዲሁም ደግሞ በፕሪሚየር ሊጉም ከዚህ በኋላ ወደኋላ እንደማይሉ እንግዲህ እርግጠኛ ሆነን እናገራለን። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የቼልሲ ተጫዋች ዲዲዬ ድሮግባ ነው። ቀደም ሲል አርሰናል በትልቅ ጨዋታዎች ላይ በቀላሉ የምታሸንፈው እና የምታስፈራው ቡድን ነበር። አሁን ግን እንደዚያ አይደለም። አሁን ይታገላሉ፣ መከራን ይቀበላሉ። ሆኖም ግን የሚያሸንፉበትን መንገድ ያገኛሉ። ይህ አሁን የምናየው አርሰናል ፈጽሞ የተለየ ነው። ሚኬል አርቴታ እጅግ በጣም ሊደነቅ ይገባል። ምክንያቱም ደግሞ አርሰናልን በሚገባ ነው የቀየረው። ከዚህ በፊት እኛም ሆነ ሌሎች ቡድኖች የምናሸንፈው በጉልበት እንዲሁም ደግሞ ያገኘነውን አጋጣሚ በመጠቀም ነበር። ነገር ግን አርሰናል ከዚህ በፊት እኛ ስንገጥመው እጅግ በጣም ቀላልና ልፍስፍስ ነበር። አሁን ላይ ግን ከማንኛውም ቡድን ጋር ቢጫወት በጥንካሬ ይበልጣቸዋል እንጂ መቼም ቢሆን ያነሰ አይሆንም። እጅግ በጣም ጠንካራና ያገኘነውን አጋጣሚ የሚጠቀም በሁሉም ረገድ ፐርፌክት የሆነ ቲም ነው አርሰናል። ለዚህም ሚኬል አርቴታ ሊደነቅ ይገባል የሚልን አስተያየት መስጠት ይችላል። እውነቱ ነው። ከዚህ በፊት እንግዲህ ማንቸስተር ዩናይትድም ቼልሲ በሴት ፒስ እንዲሁም ደግሞ በተለያዩ ነገሮች በሳይኮሎጂ በፊዚካል ረገድ በተለያዩ ነገሮች በጣም በልጠውን ነበረ ሲያሸንፉ ነው የነበረው። እንግዲህ በፈርጉሰን ስር ምን ያህል የማንቸስተር ዩናይትድ ቡድን ጠንካራ እንደነበረና ባለቀ ሰዓት የሚያስቆጥር ተከላክሎ ከእንደገና ደግሞ ብዙም ጨዋታው ሳያምር ዋንጫ ነው የሚበላ በጣም የተለየውን በጆዜ ሞሪኒዮም ስር ቼልሲ በተመሳሳይ ሻምፒዮንስ ሊጉንም ፕሪሚየር ሊጉንም ሲያነሳ እጅግ በጣም አግሊ ፉትቦልን እየተጫወቱ ፓርክ ዘፓስን እየተገበሩ በመከላከል ከእንደገና ደግሞ በአንዳንድ ጥቃቅን ነገሮች ብቻ ከሌሎች ቡድኖች በጣም ተሽለው ሲያሸንፉ ነበር ዋንጫዎችን። ያው ክሬዲቱም መንሳት አንፈልግም። አሪፍ ቡድን ነበር፣ ጠንካራ ናቸው፣ ማሸነፍ ይገባቸዋል። ያው ነገር ግን እኛ በጣም እንጫወት ነበር፣ በጣም ያምር ነበር ጨዋታችን። ሁሉም ተጫዋቾች ይችሉ ነበር ማለት እንችላለን። ነገር ግን ዋንጫን አናሸንፍም ነበር። አሁን ላይ ግን ሚኬል አርቴታ በሚገባ ቀይሮታል። የድሮውን ማንቸስተር ዩናይትድ የድሮውን ቼልሲን እየደገምን እንገኛለን። አሁን ላይ ደግሞ ከዋንጫ ጋር ማለት ነው። እንግዲህ በቀጣይ ሲዝን ደግሞ ያለ ፕሬዠር በምንጫወትበት ሰዓት ላይ ከግሩም የሆነ አጨዋወት ጋር ከበርካታ ዋንጫዎች ጋር ሲዝኖችን እንደምንጨርስ ያለምንም ጥርጥር መናገር እንችላለን።
ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዌይን ሮኒ ነው። ለማሸነፍ በሚፈልግ ቡድንና ለማሸነፍ በሚጠባበቅ ቡድን መካከል ልዩነት አለ። አሁን ሰዓት አርሰናል በየጨዋታው ማሸነፍን እንደሚጠባበቅ ቡድን ይታያል የሚልን አስተያየት መስጠት ችሏል። እውነቱን ነው። እንግዲህ ማሸነፍን መፈለግ ብቻ ሲሆን በቃ ይጠባበቋል። ይህንን ኤክስፔክትድ ሲሆን በቃ እንደሚያሸንፍ የምትጠባበቀው ቡድን ሆኗል። በቃ እንደሚያሸንፍም እርግጠኛ የሆነ ቡድን ሆኗል ማለት እንችላለን። እያንዳንዱን ጨዋታ ለማሸነፍ እንደሚጫወት ያስታውቃል። እያንዳንዱን ጨዋታ የፍጻሜ ጨዋታ አድርጎ እንደሚቆጥረው ያስታውቃል። ያላቸውን ሁሉ ሲሰጡ ስንመለከት ነበር። እንግዲህ በቀጣዮቹም የምንመለከት ይሆናል። የፕሪሚየር ሊጉ ጨዋታዎች ሊጠናቀቁ ጥቂት ጊዜያቶች ነው የቀሩት። ጥቂት ጨዋታዎች ወደ 7 የሚያህሉ ጨዋታዎች ነው የቀሩት። በሰባቱ ጨዋታ እንግዲህ 7ቱንም ለማሸነፍ እንደ ፍጻሜ ጨዋታ አርሰናል ይመለከተዋል ብዬ አስባለሁ። እኔ በግሌ በዚህ ጨዋታ አንዴ ብቻ ነጥብ ይጥላል ብዬ አስባለሁ ከማንቸስተር ሲቲ ጋር። ያው እኔ እንጃ፣ እኔ ልቤ የሚለኝ ውስጤ የሚለኝ እንደ አርሰናል ደጋፊነት ዋንጫውን እንደምናሸንፍ 100% እርግጠኛ ነኝ። ነገር ግን የማንቸስተር ሲቲን ጨዋታም እንደምናሸንፍ ልቤ ይነግረኛል። ነገር ግን ትንሽ የምጠራጠረው እሱን ጨዋታ ነው እንጂ ሌሎቹን ጨዋታዎች እናሸንፋለን ብዬ አስባለሁ። ሲቲም ነጥብ ይጥላል ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ያሳውቁኝ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ የቀድሞ የኤልኤ ጋላክሲ በኤምኤልኤስ በአሜሪካ ሊግ ማለት ነው፣ እንዲሁም ደግሞ በፈረንሳይ ሊግ በፒኤስጂ ቤት፣ እንዲሁም ደግሞ በኔዘርላንድ ሊግ በአያክስ ቤት፣ በስፔንም በባርሴሎና፣ በጣሊያንም ኢንተር ሚላን ኤስ ሚላንም ተመልክተናል። እንዲሁም በስዊድንም ብሔራዊ ቡድን የምናውቀው ዝላታን ኢብራሂሞቪች ኢብራ ካዳብራ በአስቂኝ ኮሜንቶቹ እጅግ በጣም በሚያዝናኑ እንዲሁም ደግሞ ራሱ ላይ ሰቅሎ በሚሰጣቸው አስተያየቶች ነው እንግዲህ የምናውቀው። ኢብራ ካዳብራ ስለ አርሰናል ጠይቆ የሰጠው አስተያየት አለ። አርሰናል አሁን በባህሪ ፐርሰናሊቲ ነው የሚጫወተው። ከዚህ በፊት ችሎታ ብቻ ነበራቸው። አሁን ግን እጅግ በጣም ከፍተኛ የሆነ የውጤት ቡድን ሆኗል። አርሰናል እያንዳንዱን ጨዋታ የማሸነፍ ብቃት አለው። ምክንያቱም ደግሞ አሁን ላይ አርሰናል ተለውጧል። ከዚህ በፊት የምናውቀው ልፍስፍሱን አርሰናል ነው። አሁን ግን ጠንካራውንና ሁሉንም ጨዋታዎች ለማሸነፍ የሚጫወት ቡድን ሆኗል። በጣም በጣም የሚደነቅ ቡድን ነው። ምክንያቱም ደግሞ አሁን ላይ በአውሮፓ ውስጥ ትልቅ ቡድን ስለሆነ፣ ምክንያቱም ደግሞ ሚኬል አርቴታ ትልቅ ቡድን ስለሰራ፣ ሁሉም ቲሞች አርሰናልን ሊፈሩት ይገባል። ምክንያቱም ደግሞ እሱ በተቻለው አቅም ሁሉ ለማሸነፍ ይጥራል። ባገኘው አጋጣሚ ሁሉ ግብን ለማስቆጠር ይሞክራል። አንተ ብቻ ክፍተት ፍጠርለት እንጂ እነሱ የማያገቡበት እድል ምንም የለም የሚልን አስተያየት መስጠት ችሏል። እንግዲህ ኤብራ ካዳብራ እንዲሁም ደግሞ የዘንድሮ የውድድር ዘመን የፕሪሚየር ሊግ ዋንጫውን ማሸነፍ ይችላል አርሰናል የሚልንም አስተያየት መስጠት ችሏል ኤብራ ካዳብራ። እኛም የምንቀበለው አስተያየት ነው። ከዚህ በፊት የነበረው አርሰናል እጅግ በጣም የሚወቀስ እጅግ በጣም ዋንጫ ናጣ የተራበ የጠማው አይነት አርሰናል ነበር የምንመለከተው። አሁን ግን ጊዜው ያበቃ ይመስላል። አሁን ላይ የዋንጫ ቲም ሆነናል። ጨዋታ ማሸነፍ ብቻ ሳይሆን ዋንጫንም እንደምናሸንፍ እናሳያለን። ውድ መድፈኞቹ እንግዲህ ገነርስ እጅግ 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 በጣም ይህንን ቲም እንዲያሸንፍ ከሚፈልጉት ደጋፊዎች መካከል ነኝ። እናንተስ ምን ታስባላችሁ ስለ ዘንድሮ የውድድር ዘመን የፕሪሚየር ሊግ ዋንጫ? በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ